ሳምሪ ኪችን ተከታታዮች ደህና ናችሁ? እንዴት ናችሁ? ዛሬ ቅንጨ አለኝ እዚህ ጋር ሰላጣ ልንሰራ ነው። በቅንጨ ማለት ነው። የአጃ ቅንጨ ማለት ነው የሀገራችን። ከዛ እንደዚህ አጥቤዋለሁ። ከዛ ዘይትም ቢሆን ኦሊቭ ኦይልም ቢሆን ችግር የለውም ያገኛችሁ። ትንሽ በኦሊቭ ኦይሉ ትንሽ እንደዚህ ጥብስ እናድርገውና ከዛ እንደዚህ ጥብስ አብሮ እንደዚህ ካረግነው በኋላ ዘይቱና ቅንጨው ማለት ነው። ከዛ አንድ ማንኪያ ሳልሳ ቲማቲም አለኝ። ከዛ ምን እናደርጋለን? በፈላ ውሃ ወደዚህ እናስገባዋለን ማለት ነው። ሰው ያው ብዛቱ ምናምን እንደ ፍላጎት ነው። ሰው ጨው ጨው ለምን እዚህ ጋር እንዳናበዛ ለምን ሰላጣው ጋር ስለምናረግበት ከዛ እንደዚህ ብሎ እሳት ቀንሶ ማብሰል ማለት ነው። ሲበስል እንገናኝ። ይሄው እንደዚህ ሆነ ማለት ነው። ቆንጆ ሆኗል። አሁን ፍርፍር ይላል በኋላ ማለት ነው። አሁን እንደዚህ ሆኖ በስለልላል። ሲቀዘቅዝ ደግሞ እንገናኝ ማለት ነው። ይሄው ቅድም የቀቀልነው ማለት ነው ቤተሰቦች። ከዛ እንደዚህ ሆኖ ቀዝቅዞልናል ማለት ነው። ከለሩም እዩት። ቀይ ሽንኩርት፣ ቲማቲም፣ ፓርስሊ ከዛ ቃሪያ ማለት ነው። ቃሪያ የሚያቃጥለው ቃሪያ ማለት ነው። ከዛ ኪያር እንደዚህ አድርገን እዚህ ጋር ሌመን አለን። ሌመን ጁስ ጨምቄው ማለት ነው። አሁን ሌመን አስገባን። ጨው ትንሽ ቁንዶ በርበሬ ከዛ ጨው ለምን ቅድም እዛ ስላስቀቀል ስለገባ እዚህ ጋር ማሳነስ አለብን ማለት ነው። ከዛ ኦሊቭ ማለት ነው። ኦሊቭ ከዛ በደንብ አድርገን ይሄው እንደዚህ ሆነልን ማለት ነው። ከዛ መጨረሻ ለምን እንዳይሞትብን ማለት ነው ሰላጣ
ያለ ሰላጣም እንደዚህ ምንም ችግር የለውም ካለን ነው እንጂ ምንም ግዴታ አይደለም። ቲማቲሙ ኪያር ምናምን ሽንኩርት ስላለ በጣም ነው የሚያጣፍጠው። አሁን ይኸው እንደዚህ ሆነልን ማለት ነው። ይኸው እንደዚህ ሆነ ማለት ነው። አሁን አቅርበን እንገናኝ ማለት ነው። ውድ የሳምሪ ኪችን ተከታታዮች ይኸው እንደዚህ ሆኖ ደረሰልን ማለት ነው። ሞክሩት፣ ታመሰግኑኛላችሁ። ስለምትከታተሉኝ አመሰግናለሁ። ስንቅመሰው በስመ አብ ወወልድ ወመንፈስ ቅዱስ ዋው ምን ነው? እውነት ሞክሩት፣ ታመሰግኑኛላችሁ። ሞክሩት፣ በጣም ነው የሚጣፍጠው። እንደዛ ይሆናል። ስለዚህ ለብዙ ነገር ይሆናል ማለት ነው። ግብዣ ሲኖር የሆነ ነገር ሲኖር እንደ አይነት ያገለግላችኋል ማለት ነው። በጣም ነው የሚጣፍጠው። ሞክሩት። ስለምትከታተሉኝ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ ተከታተሉኝ። ስለምትከታተሉኝ አመሰግናለሁ። ቻው